ጡት ማጥባት ለአንድ እናት እጅግ በጣም አስደሳችና ከልጇ ጋር በጣም የምትቀራረብበት ጊዜ ነው። ነገር ግን ጡታችሁ ጠጥሮ ቀልቶ ሲነካ ሲያማችሁና ልክ እንደ ብርቱ ጉንፋን ብርድ ሲላችሁ ያ ደስታ ወደ ትልቅ ስቃይ ይቀየራል። ይህ ማስቲቲስ ወይም የጡት እብጠት ይባላል። ሰላም አለይኩም፣ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ በዚህ ቪዲዮ ላይ የሆነ ከባድ ህመም በቤት ውስጥ ግን በቀላሉ እንዴት ማከም እንደምንችልና መቼ ወደ ህክምና መሄድ እንዳለብን አንድ ባንድ እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይርሱ። በመጀመሪያ ምልክቶቹን ስናይ የመጀመሪያው ይሄ የጡት መቅላትና ሙቀት ነው። በጡታችሁ ላይ እንደ ቀይ መስመር ወይም ደግሞ ጠቆር ያለ ምልክት ካያችሁና አካባቢ ሲነካ ደግሞ በጣም የሚግል ከሆነ ይሄ የመጀመሪያው ምልክት ነው ማለት ነው። ሁለተኛው ደግሞ ጠንከር ያለ እብጠት ጡታችን ውስጥ የሚንቀሳቀስ ወይም ደግሞ የቆመ ጠጠር ያለ ህመም ካለው ይሄ ደግሞ ሁለተኛ ምልክት ነው። ሶስተኛ ደግሞ ይሄ ፍሉ ላይክ ሲምፕተም የምንላቸው ላይክ እንደ ጉንፋን የሚሰማ የሰውነት መዛል ነው። ይህ በጣም ወሳኝ ምልክት ነው እና የሆነ ከፍተኛ የሆነ ትኩሳት ይኖረናል። ብርድ የማለትና ሰውነት የመገጣጠሚያዎቻችን ላይ በጣም ህመም ይኖራል። ይሄ የሚያሳየው ደግሞ ምንድነው ኢንፌክሽኑ በጣም እየበረታ መሆኑን ያሳያል ማለት ነው። ዋናው ምክንያት አብዛኛው እናቶች አናቅም እንዴት ነው ይሄ የወተት መከማቸት ይሄ ሚልክ ስታሲስ የምንለው ነው ማለት ነው። እንዴት ነው ወተት የሚፈስበት አለ ላይክ ወተት የሚጠባበት ልጁ በጣም ሲታፈን ያ ነገር ለባክቴሪያ መራብነት ይመቻቻል ማለት ነው። ሶ ይህ የሚሆነው ህፃኑ በአግባቡ ጡቱን ካልያዘው ወይም ደግሞ ለረጅም ሰዓት ሳናጠባ ስንቆይ ነው ማለት ነው። አሁን ደግሞ ወደ መፍትሄው ስናልፍ መጀመሪያ ወደ ሐኪም ቤት ከመሄዳችን በፊት ራሳችንን ቤት ውስጥ የምናደርጋቸው ነገራቶች አሉ። የመጀመሪያው ምንድነው ማጥባታችን በፍጹም ማቆም የለብንም። ሶ ቅድም እንደተናገርኩኝ ይሄ ማጥባቱ ለምንድን ነው የሚጠቅመው? ወተቱ ተከማችቶ እብጠቱ ወደ ሌላ ነገር ወደ ምግል ምናምን ሊቀየረው ይችላል። ሶ ህመሙ በጣም ቢኖረው ራሱ እንኳን ይሄ መጀመሪያ የታመመው ጡታችንን ህፃኑ እንዲጠባ ማድረግ አለብን ማለት ነው። ይሄ መጀመሪያ መፍትሄ ነው። ሌላው ደግሞ በማጥባት ላይ እያለን መርሳት የሌለብን ነገር ምንድነው ጥሩ አቀማመጥ ማለትም ህፃኑ ከእናቱ አካል ጋር በቀጥታ እንዲጣጣም ማድረግ አለብን። ራሱና ሰውነቱ በቀጥታ ወደ ጡት እንዲመለከትና አፉን ጡቱን ሙሉ በሙሉ እንዲይዝ ማድረግ አለብን ማለት ነው። በተለምዶ ይሄ በጣም ጥሩ አቀማመጥ ይባላል። ክራውንድል ፖዚሽን የምንለው ነው ማለት ነው። ህፃኑ በቀላሉ ወተቱን እንዲጣጣ ያደርገዋል። እናትየም ደግሞ ከዚህ ህመም እንዲቀንስለት ይረዳታል ማለት ነው። ማጥባት ከመጀመራችሁ በፊት ለተወሰነ ያክል ደቂቃ ሞቅ ባለ ጨርቅ ቦታው ላይ ለተወሰነ ያክል ማሸት ነው። ይሄ ደግሞ ወተቱ በቀላል እንዲወጣ ያደርግልናል። ከዛን ልጁ ወይም ህፃኑ እየጠባ ያለ ቦታው ላይ ማሳጅ ማድረግ ማለት ነው። ካበጠበት ቦታ ጀምራችሁ ወደ ጡቱ ጫፍ ባለው ያክል ማሳጅ ማድረግ ይሄኛው ሁለተኛው ነው ማለት ነው። ሶስተኛው ደግሞ የጡት ንጽህና መጠበቅና በቂ እረፍትና ፈሳሽ ማድረግ ነው። ብዙ ጊዜ እናቶች ለራሳቸው ጊዜ አይሰጡምና በዚህ ወቅት ደግሞ ሰውነታቸውን ከኢንፌክሽኑ እንዲዋጋ በቂ እንቅልፍ፣ በቂ ውሃ፣ በቂ ፈሳሽ ያስፈልጋቸዋል ማለት ነው። ስለዚህ በዚህን ጊዜ እናቶች ራሳቸውን መጠበቅ ያስፈልጋቸዋል ማለት ነው። በመጨረሻ ይሁን ሁሉ አድርገን ምንም አይነት ለውጥ ካላመጣን ለምሳሌ ከፍተኛ ትኩሳት ካልቀነሰልን ከጡቱ ጫፉ ደግሞ ይሄ መግል የሚመስል ነገር ከወጣ በ24 ሰዓት ውስጥ ደግሞ ምንም አይነት የመሻሻል ሁኔታ ካላያችሁ ሐኪም ቤት መሄድ ይኖርባቸዋል ማለት ነው። ሜቢ ደግሞ ዶክተሩ አንቲባዮቲክስ ሊያዘላችሁ ይችላል። ያን ጊዜ ደግሞ መድኃኒቱ ህመም ራሱ እየወሰዳችሁ ያለ ህመሙ እንኳን ቢጠፋ መድኃኒቱን መጨረስ ይኖርባቸዋል ማለት ነው። ለዛሬ የነበረን መረጃ ይሄን ይመስላል። እናቶች ራሳችሁን ጠብቁ እና ሌሎችም እናቶች እንዲደርስ ይሄን ቪዲዮ ሼር አድርጉ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላህ።